አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ብያለሁ የዩቲዩብ ቤተሰቦቼ፣ ሰላማችሁን ያብዛልኝ እያልኩኝ ዛሬ ደግሞ ይዤላችሁ የመጣሁት የበረታ አሰራር ይሆናል ማለት ነው። እዚህ ጋር 3 ኩባያ ዱቄት አለኝ ማለት ነው። እኔ እዚህ ጋር ለክቼ ስላስቀመጥኩት ነው ስላደረኩት ነው። እዚህ ጋር እንደገና ደግሞ ሱካር አለኝ፣ ትንሽዬ ሱካር አለኝ። እኔ ስለማደርግ ነው፣ አለማድረግም ትችላላችሁ እናንተ። እዚች ጋር ደግሞ ጨው አለኝ። እዚህ ጋር ደግሞ ሀሊብ ፓውደር አለኝ ማለት ነው። አሁን ወደ አሰራሩ እንሄድ። ትንሽ ነው የማረገው፣ ብዙ አላደርግም። ያው ማለት ትንሽ ስለሚኮፍ ሰው በማለት ነው። ሶስት ማንኪያ ሀሊብ ፓውደር ነው ያደረኩት ማለት ነው። እዚች ጋር ደግሞ ትንሽ ጨው ማለት ነው። ማብዛት የለባችሁም። ጨው የማይፈልግ ይኖራል፣ መብዛት የለበትም ጨው ማለት ነው። በትንሿ ነው የምናደርገው። ትንሽ ዘይት ደግሞ ጠብ አድርጉበት ማለት ነው። ይኸው እኔ ጠብ አደረኩበት ማለት ነው። በትንሽዋ ነው ሳይበዛ በትንሿ። አሁን እንደምታዩት እዚህ ጋር አድርጌዋለሁኝ። የሊጥ ማሽን ውስጥ አድርጌዋለሁ ማለት ነው። እናንተ በእጃችሁም ማድረግ ትችላላችሁ። በእጃችሁ ማሸት ይቻላል በእጅ። እዚህ ጋር ደግሞ የምጨምረው ምንድነው ጥቁር አዝሙድ፣ እኛ ጋር ስለሚወዱ ትንሽዬ ጥቁር አዝሙድ ጨምሬ ያለሁኝ ማለት ነው። ይሁን ወደ አሰራሩ ነው የምንሄደው። እንደዚህ ዝቅ ካደረግነው በኋላ ከከደነው በኋላ ውሃችንን በዚህ መልኩ አሽቶ ጨርሶልናል ማለት ነው። እንዲህ አድርገን አይተን እንዳይላላብን በጣምም እንዳይጠብቅብን አድርገን ማሸት ነው ማለት ነው። ያው አሁን እንደዚህ በዚህ መልኩ እናወጣውና እዚህ እቃ ላይ እናደርገዋለን። እረፍት ያደርጋል። 30 ደቂቃ እረፍት እንዲያደርግ እናረገዋለን ማለት ነው። እና አሁን ደግሞ እዚህ ጋር ቲማቲም አለኝ፣ ሽንኩርት አለኝ፣ ትንሽዬ ደግሞ 2 ፍሬ የምትሆን ነጭ ሽንኩርት አለኝ። ፉል ነው የምንሰራው ማለት ነው። ማባያ ፉል እናንተ ያገኛችሁትን ማድረግ ትችላላችሁ። ፈሶሊያ ማድረግ ትችላላችሁ። የተለያዩ ጅቡን ማድረግ ትችላላችሁ። እና በዚህ መልኩ ፉላችንን የምንሰራና በረታችን ደግሞ ሲደርስ ሰዓቱ እንሰራለን ማለት ነው። እንዳምጠን ነው የምንሰራው፣ እንዳምጣለን ማለት ነው ውዶቼ። ተከታተሉ እና ማሮቼ፣ በዚህ መልኩ ከትፈን አዘጋጅተናል ማለት ነው ሽንኩርታችንና ቲማቲማችንን። አሁን ወደ አሰራሩ ነው የምንሄደው። እስከ መጨረሻው ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ፣ አበረታቱኝ እላችኋለሁኝ። እና አሁን ዘይታችን በዚህ መልኩ ሙቆልናል ማለት ነው። ሽንኩርታችንን ነው የምንጨምረው እና በዚህ መልኩ ሽንኩርታችንን ጨምረናል ማለት ነው። እና ሽንኩርታችን በዚህ መልኩ ተቆላልቷል ማለት ነው። አሁን ቲማቲማችንን ነው የምንጨምረው። እና ቲማቲማችን በዚህ መልኩ እየተቆላላ ነው። በደንብ ይቆላላልና ፉላችንን ነው የምንጨምረው። እዚህ ጋር ደግሞ ሻይ ከረክ ነው የጣርኩት። ሻይ ከረክ መሰል የሚጠፋው የለም። ሻይ ሀሊብ ማለት ነው። ይሄው እንደምታዩት ፉላችንን ጨምረናል ማለት ነው። አሁን እንፈጨዋለን እና በዚህ መልኩ አድርገን ነው የምንፈጨው። ላጥፋለሁ አርቄ ነው የምንፈጨው። እንግዲህ በዚህ መልኩ ፈጭተን ጨርሰናል ማለት ነው። እንግዲህ እኔ እዚህ ፍልፍል አስዋጥና ከሙን አድርጌያለሁኝ ማለት ነው። ጨምሬያለሁኝ። እናንተ የፈለጋችሁትን የምትወዱትን ቅመማ ቅመም ጨው ማድረግ ትችላላችሁ። ግን ይሄ የተዘጋጀ ስለሆነ የኛ ጨው ስለማይፈልጉ እኔ ጨው አልጨምርም ማለት ነው። ካላችሁ ኩዝበራ ወይንም የሾርባ ቅጠል መጨመር ትችላላችሁ። በሰላፍ ደር መጨመር ትችላላችሁ ያላችሁን ማለት ነው። ኩዝበራ ወይም ፐርሲ ቅጠል ነው ያረኩት የጨመርኩት። አሁን በቃ በቅቶታል። አጥፍተን ወደምንጨምረው ነገር መጨመር ነው።
በዚህ መልኩ ጨርሰናል ማለት ነው። ከላዩ ላይ ዘይቱን እናደርግበታለን። ይኸውላችሁ እንግዲህ በረታችንን በዚህ መልኩ ደርሷል ማለት ነው። ልዳምጥ ነው ማለት ነው። በዚህ መልኩ እንግዲህ ዳምጬ ጨርሼዋለሁ ማለት ነው። አሁን ወደ ማጠፉ ነው የምንሄደው። ዘይት እየቀባን እናጥፋለን ማለት ነው። በዚህ መልኩ ነው ዘይታችንን የምንቀባው። እንግዲህ ዱቄቱን እንነሰንስበታለን። ከዛ በዚህ መልኩ ነው የምናጥፈው። እንግዲህ በዚህ መልኩ ጨርሻለሁኝ ማለት ነው። ጠቅልዬ ዳምጬ ጠቅልዬ ለ20 ደቂቃ እናስቆየዋለን በሱፍራ ሸፍነን እና ውዶችዬ በዚህ መልኩ ደርሷል ማለት ነው። አሁን ወደ መጋገሩ ነው የምንሄደው። እዚህ ጋር እያሞቅኩ ነው መጥበሻዬን። እዚህ ጋር ደግሞ አሁን ዳምጬ ተማራት። ይሄው በዚህ መልኩ እንግዲህ መጥበሻችን ላይ አድርገናል ማለት ነው። በዚህ መልኩ እንግዲህ እያየን እንደዚህ ገልበጥበጥ እያደረግን ከስር እያየን በደንብ ሊጡን እስከሚጨርስ ጥፍፍ እስከሚል ድረስ እናበስለዋለን ማለት ነው። ከዛ እንገለብጠዋለን ማለት ነው።